የአሜሪካ ኤምባሲ በሰላም ሂደቱ ላይ እንቅፋት በሚፈጥሩ አካላት ላይ ጠንከር ያለ ማሳሰቢያ ሰጠም። በአዲስ አበባ የሚገኘው የአሜሪካ ኤምባሲ በትግራይ ክልል ያለውን የፖለቲካ ቀውስ ለመፍታት እየተካሄዱ ያሉ የሰላም ሂደቶችን የሚያደናቅፉ አካላት በአፍሪካ ሕብረት ለሚመራው የውይይት ጥረት በአስቸኳይ ትብብር እንዲያደርጉ አሳሰበም። ኤምባሲው የክልሉ የፖለቲካ መሪዎች የፕሪቶሪያውን የግጭት ማቆም ስምምነት ሙሉ ለሙሉ ተግባራዊ ማድረጋቸው እጅግ አስፈላጊ መሆኑን ገልጿል። ኤምባሲው ይህንን የገለጸው በትግራይ ክልል ያለውን ወቅታዊ ሁኔታ በተመለከተ በቃል አቀባዩ በኩል ዛሬ አርብ ሰኔ 19 ቀን 2018 ዓ.ም ባወጣው ይፋዊ መግለጫ ነው። የዛሬው መግለጫ የወጣው አሜሪካ አክራሪ ባለቻቸው የህዝባዊ ወያኔ ሓርነት ትግራይ ህወሓት አባላትና የቅርብ ቤተሰቦቻቸው ላይ የቪዛ ገደብ መጣሏን ካሳወቀች ከአንድ ሳምንት በኋላ መሆኑ መግለጫውን ይበልጥ ትኩረት የሚስብ አድርጎታል። ምንም እንኳን የኤምባሲው መግለጫ ህወሓትን በስም በቀጥታ ባይጠቅስም ሆነ ብለው የሰላም ሂደቱን የሚያደናቅፉ አካላት የሚል ጠንከር ያለ አገላለጽ ተጠቅሟል። በተጨማሪም በክልሉ ያሉ የፖለቲካና የሲቪል ማህበረሰብ መሪዎች ልዩነቶቻቸውን ወደ ጎን በመተው በፖለቲካዊ ውይይት ላይ ንቁ ተሳትፎ ማድረግ እንደሚገባቸው ኤምባሲው በአጽንኦት አሳስቧል። መሪዎቹ በጥቅምት ወር 2015 ዓ.ም በደቡብ አፍሪካ ፕሪቶሪያ የተፈረመውን እና ዘላቂ ሰላምን ለማስፈን ያለመውን የግጭት ማቆም ስምምነት ሙሉ ለሙሉ ተግባራዊ የማድረግ ታሪካዊ ኃላፊነት እንዳለባቸውም ኤምባሲው በድጋሚ አስገንዝቧል። የአሜሪካ ኤምባሲ ይህንን ማሳሰቢያ ይልቀቅ እንጂ በትግራይ ክልል በኩል ያለው አቋም ግን የተለየ ነው። በአሁኑ ወቅት ክልሉን በጊዜያዊነት እያስተዳደረ የሚገኘው ህወሓት የፕሪቶሪያው የግጭት ማቆም ስምምነት መፈረሱን በተደጋጋሚ በሚያወጣቸው መግለጫዎች ሲያስታውቅ መቆየቱ ይታወሳል።